ይካ ይበል ካህን። አውሎጊዮስ ክቡር ማለት ነው። ጌርዮስ አረጋዊ ዘይደሎ ክብር። ኢየሱስ ክርስቶስ ወልደ እግዚአብሔር ሕያው ኢየሱስ ክርስቶስ መድኃኒት የሕያው የእግዚአብሔር አንድም የእግዚአብሔር አብ የባህሪ ልጁ ሕያው ክርስቶስ። ክርስቶስ ማለት ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ የሆነ ማለት ነው። አግዮስ ቅዱስ ማለት ነው። ማንጦን ቅዱሰ ቅዱሳን ማለት ነው። ፓኗ ማንጦን አምላከ አማልክት ማለት ነው። አላቲኖን በአማን አሜን በእውነት ንጹሐ ኩለንታ እምነውር ማለት ነው። አውሎጊዮስ ቅዱስ ማለት ነው። ጌርዮስ ቅዱሰ ቅዱሳን ማለት ነው። ኢየሱስ ክርስቶስ ወልደ እግዚአብሔር ሕያው የሕያው የእግዚአብሔር የባህሪ ልጁ ሕያው ክርስቶስ። ክርስቶስ ማለት ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ የሆነ ማለት ነው። አግዮስ ክቡር ማለት ነው። ማንጦን ክቡረ ክቡራን ማለት ነው። ፓኗ ማንጦን አላቲኖን በአማን አሜን። ትርጓሜው እንደፊተኛው ነው። ወካይበ አንድም አውሎጊዮስ ቅዱሰ ቅዱሳን ማለት ነው። ጌርዮስ ክቡር ማለት ነው። ኢየሱስ ክርስቶስ ወልደ እግዚአብሔር ሕያው ይህ አይለወጥም ያው ነው። አግዮስ ክቡረ ክቡራን ማለት ነው። ማንጦን አምላከ አማልክት ማለት ነው። ፓኗ ማንጦን አላቲኖን በአማን አሜን። ንጹሐ ኩለንታም ነውር ማለት ነው። አረጋዊ ዘይደሎ ክብር ማለት ነው። ወካይበ ይበል እንዘ ይሃትም በእራሁ በትምህርተ መስቀል ዳግመኛ እጁን አመሳቅሎ በመሃል እጁ ክርስቶስ አምላክነ ዘበአማን እተብ በየማንከ ወባርክ በእዴከ ወቀድስ በኃይልከ ወአጽን በመንፈስከ። የማነ እዴከ ኃይልከ ወመንፈሰከ አንድ ወገን ነው። አቤቱ ፈጣሪያችን ክርስቶስ በስልጣንህ አክብረህ ለውጠህ ስጠን እያለ ካህኑ በመሃል እጁ ያትም። ይህም የተጸፎ መልታይት ምሳሌ ነው። ዝንቱ ህብስት ይኩን ለስርየተ ኃጢአተ ሕዝብከ አሜን። ይህ ህብስት የሕዝቡ ኃጢአት ማስተስሪያ ይሁን ብሎ አንድም የኃጢአት ማስተስሪያ ይሆን ዘንድ እተብ ወእምዝ ይትመጦ ንፍቅ በማይፈድ። ከዚህም በኋላ በሰሜን ደጅ መንበር ውስጥ ለውስጥ ንፍቅ ቄሱ በማይፈድ ይቀበለው። ወይበል ኢየሱስ ክርስቶስ ሊቀ ካህናት በከመ ገነዙከ ዮሴፍ ወኒቆዲሞስ በልብሰ ሰንዱናት ወአፈዋት። ንፍቅ ቄሱ ሲቀበል አቤቱ አምላካችን ጌታችን ኢየሱስ ክርስቶስ ዮሴፍ ኒቆዲሞስ በድርብ በፍታ ሽቱ እየረበረቡ እንደገነዙህ ዮሴፍና ኒቆዲሞስ ልጥስ እንዳይልባቸው በድርብ በፍታ ገንዘውታልና እንዲህ አለ። ዮሴፍ ኒቆዲሞስ በድርብ በፍታ ሽቱ እየረበረቡ እንደገነዙ ወሰመርከ ሎሙ አንተም ወደህ እንደተቀበልክላቸው ከማዎ ስመር ለነ የእኛንም ወደህ ተቀበልልን ብሎ ይቀበል። ወይ መጦ ለካህን ተውስጥ ህብስቱንም በደቡብ ደጅ በመንበር ውስጥ ለውስጥ ለሰራዊ ቄስ ይስጠው። ወንዘ ይትሜጠው ህብስቱም ሰራዊው ቄስ ሲቀበለው ይበል ቅዳሴ ውኩፍ ዋኮቴት ወበይ ለስሬታ ኃጢአት ማበ እግዚአብሔር አብ አሜን። ኃጢአት ለማስተስረይ የሚያከብሩት የሚለውጡት የሚቀበሉት የሚያቀብሉት ሥጋ ከእግዚአብሔር አብ ከተገኘ ከእግዚአብሔር ወልድ የተገኘ ነው። አንድም ስርየትን እምኀበ እግዚአብሔር አለ። ከእግዚአብሔር አብ የተገኘ የኃጢአት ማስተስሪያ የሚሆን የሚያከብሩት የሚለውጡት የሚቀበሉት የሚያቀብሉት ይህ ህብስት ነው። ኃይል ወበረከት ኃይል በረከተ ሥጋ በረከተ ነፍስን የሚያድል ወብርሃን አቢይ ደገኛ ዕውቀት የሚሰጥ ወቅዳሴ ለዛቲ ቤተ ክርስቲያን በቁሙ የቤተ ክርስቲያን አንድም የምእመን መክበሪያ መከበሪያ የሚሆን ህብስት ይህ ነው። ወምዝ ይኡድ አደ ጊዜ ሀበ ታቦት ይህን ከደገመ በኋላ ታቦቱን አንድ ጊዜ ይዙር። ማህቶት ቅድሜሁ ወዲያቆን ድህሬሁ መብራት የያዘ ዲያቆን በፊቱ
ሰራኢው ዲያቆን መስቀሉን ይዞ ደግሞ ከኋላው ይከተለው። መብራት የያዘው ዲያቆን የዮሐንስ መጥምቅ ምሳሌ ነው። ዮሐንስ መጥምቅን ዝንቱ ውእቱ ማይቶ ዘያበር ወየሐቱ ይለዋልና ቄሱ የጌታ መስቀል የያዘው የሰራዩ ዲያቆን የእስጢፋኖስ ምሳሌ ነው። በኋላ መሆኑ እስጢፋኖስ ከጌታ ቀጥሎ ከሐዋርያት አስቀድሞ መከራ ተቀብሏልና እንዘ ይብል እግዚአብሔር አምላክነ ዘተወከፍከ ቁርባን አቤል በውስተ በድ። ፈጣሪያችን እግዚአብሔር ሆይ በምድረ በዳ የሰዋውን የአቤልን መሥዋዕት እንደተቀበልክ ወለኖህ በውስተ ታቦት ከመርከቡ ከወጣ በኋላ የሰዋውን የኖህን መሥዋዕት እንደተቀበልክ ወለአብርሃም በውስተ ርዕሰ ደብር በቀራንዮ የሰዋውን የአብርሃምን መሥዋዕት እንደተቀበልክ ወለኤልያስ በደብረ ቀርሜሎስ በቀርሜሎስ ተራራ የሰዋውን የኤልያስን መሥዋዕት እንደተቀበልክ ወለዳዊት በአውደ ኦርና ኢያቡሳዊት የኢያቡስ ወገን በምትሆን በአውደ ኦርና የሰዋውን የዳዊትን መሥዋዕት እንደተቀበልክ ወጸሪቀ መበለት በቤተ መቅደስ የመበለቲቱን መባ በቤተ መቅደስ እንደተቀበልክ ከማሁ ተወከፍ መባዎ ቁርባኖ ለሃጥ ገብርከ ገሌ ዛባለ ስምከ ቅዱስ። ካህኑ ራሱን አርቆ ይናገራል። ክቡር ለሚሆን ስምህ ያቀረብኩትን መሥዋዕቴን ጸሎቴን ተቀበልልኝ። ወይኩን ቤዛ ኃጣውኢሁ ይህም የኀጢአት ማስተስሪያ ይሁንልኝ። ወፍድዮ ፍዳ ሰናየ በዝ አለ በዚህ ዓለም በጎ ዋጋዬን ስጠኝ። ወበዘይመጽእ በሚመጣውም ዓለም መንግሥተ ሰማያትን አድለኝ እያለ ይዙር። ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። ከዛሬ ጀምሮ እስከ ዕለተ ሞት፣ ከዕለተ ሞት እስከ ዕለተ ምጽአት፣ ከዕለተ ምጽአት እስከ ዘለዓለም ክብር ጽን ጌትነት ላንተ ይግባህ። ወምዝ ያንብር ቁርባነ በጻሕል ከዚህም በኋላ ህብስቱን ከጻሕሉ ላይ ያኑር። ህብስቱ ከቤተልሔም ተነስቶ ወደ ቤተ መቅደስ መግባቱ ናሁን አርግ ኢየሩሳሌም ወይ ሕዝብ ወለወልደ እጓለ እመሕያው እንዳለ ከገሊላ ወደ ኢየሩሳሌም ለመሄዱ ምሳሌ ነው። ከገባም በኋላ ህብስቱን የያዙት በፊት ቄሱ እጁን ረቦ በኋላ ሆኖ አንድ ጊዜ ይዞራሉ። ሁለተኛ ቄሱ ቆሞበት ከነበረው ሲደርስ ዲያቆኑ ዞሮ ይቆማል። ንፍቁ ቄስ ማይፈዱን ይገልጥለታል። ቄሱ አውርዶ ሐሰስኩ ገጸከ ገጸ ዚአከ አሐስስ እግዚኦ ኢትሚት ገጸከ ምኔነ እያለ ወልውሎ አውሎጊዮስ ጌርሎስን ደግሞ ክርስቶስ አምላክን እያለ አትሞ ይዞ ይዞራል። ሶስተኛ ቄሱ ከተቀበለበት ቦታ ሲደርስ በሰሜን ደጅ መንበር ንፍቅ ካህን በማይፈዱ ውስጥ ለውስጥ ይቀበለዋል። ሰራይ ቄስም በኋላ አልፎ በደቡብ ደጅ መንበር ውስጥ ለውስጥ ተቀብሎ ቅዳሴ ውኩፍን ደግሞ እግዚአብሔር አምላክነ ዘተወከፍከ ቁርባን አቤል በውስተ በዱ ብሎ እየደገመ አዙሮ ከመንበር ከጻሕሉ ላይ ያኖረዋል። ሁለተኛ ቄሱ ይዞት መዞሩ አይሁድ ጌታን ይዘው ዳር ከዳር እስከ ሐና ቤት ዞረዋልና የዚያ ምሳሌ ነው። መጀመሪያ ቄሱ የሚቀበልበት ቦታ የጌቴሴማኒ ምሳሌ፣ ሰራዩ ካህኑ ለንፍቁ የሚሰጥበት የሐና ቤት፣ ንፍቁ የሚቀበልበት የቀያፋ ቤት፣ ሰራዩ ቄስ አልፎ የሚቀበልበት የጲላጦስ ቤት፣ ጻሕል የመስቀል ከጻሕሉ ላይ ማኖሩ ጌታ ነገረ ሕማሙን በመስቀል ለመፈጸሙ ምሳሌ ነው። ወይኡድ ዲያቆን ዘይእህ ጽዋ ሰለስተ ጊዜ ወይበል እግዚአብሔር ይርየኒ ዋልቦ ዘይሃጣኒ እስከ ተፍጻሜቱ። ዲያቆኑ ጽዋውን ይዞ እግዚአብሔር ይርየንን እየጸለየ 3 ጊዜ ይዙር። ዲያቆን ደሙን ይዞ 3 ጊዜ መዞሩ 3 ዓመት ከ3 ወር ጌታ ዞሮ ለማስተማሩ ምሳሌ ነው። አንድም መላእክት በዕለተ ዓርብ አይሁድ በቀኖስ ሲቸነክሩት የወረደውን ደሙን በጽዋ ብርሃን ተቀብለው ከጽንፍ እስከ ጽንፍ ለመርጨታቸው ምሳሌ ነው። አንድም ለመጠመቅ ከገሊላ ወደ ዮርዳኖስ ተጠምቆ ወደ ገዳም ከገዳም 3 ዓመት ከ3 ወር አስተምሮ ለመስቀል ወደ ኢየሩሳሌም ለመሄዱ ምሳሌ ነው። ወካህን ንፍቅ ተመጢዮም ዲያቆን ይቅዳህ ደመ በጽዋ። ተራዳዊ ቄስ ከዲያቆኑ የደሙን ጽዋ ተቀብሎ በሰሜን ደጅ መንበር ከጽዋው ይገልብጥ። ይካ ይበል ካህን ክርስቶስ አምላክነ ዘበአማን እግዚእነ። አቤቱ የባህሪ አምላክ የምትሆን ጌታችን ክርስቶስ ሆይ
ዘሆርከ ውስተ ከብካብ መጸውኡከ በቃና ዘገሊላ የገሊላ አውራጃ በምትሆን በቃና ወደ ሰርግ ቤት ተጠርተህ የሄድክ አምላካችን ሆይ ወባረከ ሎሙ ወረሰይኮ ለማይ ወይነ ውሃውን ለውጠ ጠጅ ያደረግ አንድም እንዳደረክላቸው ከማሁ ረስዮ ለዝንቱ ወይኑን እያመለከተ ወይን ዘንቡር በቅድሜከ ዘስሩ ሲል ነው። በፊትህ ተዘጋጅቶ ያለ ይህንንም ወይን ለውጠህ ያንተ ደም አድርገው። እማሬ ወይን ዘንቡር በቅድሜከ ወይዜኒ ባርኮ ቀድሶ አንጽሖ አሁንም ይህንን ወይን ባርከው አክብረው አንጻው። የማይቆጠር የቃል ቡራኬ ነው። ይኩን ለሕይወተ ነፍስነ ወስጋነ ወመንፈስነ ሕይወተ ሥጋ ሕይወተ ነፍስ ሕይወተ ልቡና ይሆን ዘንድ ይህንን ወይን ባርከው አክብረው አንጻው። በኩሉ ጊዜ ሁልጊዜ ሕይወተ ሥጋ ሕይወተ ነፍስ ሕይወተ ልቡና ይሆን ዘንድ ሃሉ ምስሌነ አብ ወወልድ ወመንፈስ ቅዱስ አብ ወልድ መንፈስ ቅዱስ ሁልጊዜ አድረህብን ኑር። ሃሉ ምስሌነ ብሎ አንድነታቸውን አመጣ። አብ ወወልድ ወመንፈስ ቅዱስ ብሎ ሦስትነታቸውን ተናገረ። ወምላ ወይነ ትፍስሕት ወሐሴት ተድላ ሥጋ ተድላ ነፍስ የሚሆን ወይኑን አክብረው ለውጠው። ለሰናይ ለበጎ ነገር ሰናይ ያለውን ያመጣል። ወለሕይወት ወለመድኃኒት ለሕይወተ ሥጋ ለሕይወተ ነፍስ እንዲሆነን አክብረው ለውጠው። ወለስርየተ ኃጢአት ለኃጢአት ማስተስሪያ ይሆነን ዘንድ አክብረው ለውጠው። ለልቡና ወለፈውስ ለዕውቀት ለፈውስ ይሆነን ዘንድ ወለምክረ መንፈስ ቅዱስ ለመድኃኒተ ሥጋ ለመድኃኒተ ነፍስ ይሆነን ዘንድ አክብረው ለውጠው። ወለምክረ መንፈስ ቅዱስ ለነፍስ ዕውቀት ሊሆነን ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። ከዛሬ ጀምሮ እስከ ዕለተ ሞት ከዕለተ ሞት እስከ ዕለተ ምጽአት ከዕለተ ምጽአት እስከ ዘላለሙ ክብር ጌትነት ጽን ለአንተ ይገባሃል። አሜን። በእውነት ያለ ሐሰት ንጽሕ ወጣዕም ወበረከት ንጽሐ ሥጋ ንጽሐ ነፍስ ጣዕመ መንፈስ ቅዱስ በረከተ ሥጋ በረከተ ነፍስ የሚሆን ይህ ነውና ለእለ ያሰትዩ እምደምከ ክቡር ለእለ ይሰትዩ እምደምከ ክቡር ክቡር ከሚሆን ከደምህ ለሚቀበሉት አላትዮን በአማን አሜን። አምላክ ዘተሰባ ማለት ነው። በእውነት ሰው የሆንክ አምላክ ረስዮ ወምላ ወይነ ትፍስሕት በእውነት ሰው የሆንክ አምላክ ተድላ ሥጋ ተድላ ነፍስ የሚሆን ወይኑን አክብረው ለውጠው። ወእምዝ ይእት በእዴሁ በትምህርተ መስቀል ላዕለ ኅብስት እንዘ ይብል ቡሩክ እግዚአብሔር አብ አኀዜ ኩሉ ዓለም አምላክነ። ከዚህ በኋላ እጁን አመሳቅሎ ሁሉን የሚገዛ አንድም ሁሉን የፈጠረ ሁሉን እንደ ጥና እንደ ጽዋ እንደ እንቁላል እንደ እምቧይ በመሃል እጁ የያዘ ፈጣሪያችን እግዚአብሔር አብ ክቡር ምስጉን ነው እያለ ኅብስቱን ይባርክ። የአፋ ቡራኬ በመስቀል የውስጥ ቡራኬ በእጅ ነው። ወይደሎ ለካህን ከመ ይባርክ ኅብስተ በመስቀል እንዲል ይበሉ ሕዝብ አሜን። ሕዝቡም እውነት ነው ክቡር ምስጉን ነው ይበሉ። ይካ ይበል ካህን ወቡሩክ ወልድ ዋሕድ እግዚእነ ኢየሱስ ክርስቶስ መድኃኒነ ተቀዳሚ ተከታይ የሌለው ጌታችን መድኃኒታችን ኢየሱስ ክርስቶስ ክቡር ምስጉን ነው ይበል። ይበሉ ሕዝብ አሜን። በእውነት ጌታችን አምላካችን ኢየሱስ ክርስቶስ ክቡር ምስጉን ነው ይበሉ። ወቡሩክ መንፈስ ቅዱስ ጰራቅሊጦስ መጽንዒ ወመንጽሔ ኩልነ መጽንዒ መንጽሒ የሚሆን መንፈስ ቅዱስም ክቡር ምስጉን ነው እያለ ይባርክ። ጰራቅሊጦስ ማለት ናዛዚ፣ ከሳቲ፣ መንጽሒ፣ መጽንዒ፣ መስተስሪ፣ መስተፍስሒ ማለት ነው። ይበሉ ሕዝብ አሜን። ሕዝቡም እውነት ነው ክቡር ነው ምስጉን ነው ይበሉ። ወከማሁ ላዕለ ወይን በደሙም ቡሩክ እግዚአብሔር አብ አኀዜ ኩሉ ዓለም አምላክነ ወቡሩክ ወልድ ዋሕድ እግዚእነ ኢየሱስ ክርስቶስ መድኃኒነ ወቡሩክ መንፈስ ቅዱስ ጰራቅሊጦስ መጽንዔ ወመንጽሔ ኩልነ ብሎ ይባርክ። አዲ ላዕለ ክልኤሆሙ ይበል ስብሐት ወክብር ይደሉ ለስሉስ ቅዱስ አብ ወወልድ ወመንፈስ ቅዱስ እሩይ ኩሎ ጊዜ
ዳግመኛ ሁለት ደርቦ በዘመን በክብር አንድ ልዩ ሶስት ለሚሆኑ ለአብ ለወልድ ለመንፈስ ቅዱስ ክብር ምስጋና ይገባቸዋል። አንድም ይግባቸው ሩይ ኩሎ ጊዜ ሁልጊዜ አንድ ለሚሆኑ አለ የሚበላለጡበት የሚቀዳደሙበት ጊዜ የለምና። አንድም ስብሃት ወክብር ይደሉ ኩሎ ጊዜ ሁልጊዜ ክብር የክብር ክብር ይግባቸው ብሎ ይባር። ሶስተኛው ይህ ነው። ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። ከዛሬ ጀምሮ እስከ ዕለተ ሞት ከዕለተ ሞት እስከ ዕለተ ምጽአት ከዕለተ ምጽአት ለዘላለሙ ክብር የክብር ክብር ጽንጌትነት ይገባሃል። ወካይበ ይበል ጸልዩ አበውየ ወአሃውየ ላይሌ ወላይለ ዝንቱ መሥዋዕት። ዳግመኛ ወንድሞቼ አባቶቼ ከቀሳፊ መልአክ እንዲሰውረኝ እንድበቃ መሥዋዕቴን እንዲለውጥልኝ ከቀሳፊ መልአክ ሰውረው አብቃው መሥዋዕቱንም ለውጥለት ብላችሁ ጸልዩልኝ ይበል። በዕድሜ በማዕረግ የሚበልጡትን አበውየ አባቶቼ የማይበልጡትን ወንድሞቼ ይላቸዋል። ይካ ይበል ካህን ንፍቅ እግዚአብሔር እስማይከ ኩሎ ዘሰአልከ ወይቶከ መሥዋዕተከ ወቁርባነከ ከመሥዋዕተ መልከ ጼዴቅ ወአሮን ወዘካርያስ ካህናተ ቤተ ክርስቲያኑ ለበኩር። ተራዳኢው ቄስ የመልከ ጼዴቅ የአሮን የዘካርያስን መሥዋዕት እንደተቀበለ አንድም እንደነዚህ መሥዋዕት አድርጎ መሥዋዕትህን ጸሎትህን ይቀበልልህ ከቀሳፊ መልአክ ያድንህ ይበለው። ጸልዩ አበዌ ወአሃዌ ካህናተ ቤተ ክርስቲያኑ ለበኩር ብለህ ግጠም። አንድም ካህናት ያላቸው እነዚህን ነው። በኩር ጌታ ነው። ወኮኮሰ ክርስቶስ ውእቱ እንዲል በቀደሙ ካህናት አድሮ ዛሬም በሥጋ ተገልጦ ይቅር ይላልና። ወይበሉ ኩሎሙ አቡነ ዘበሰማያት ጸልዩ ብሎ ነበርና ሁሉም አቡነ ዘበሰማያት ይድገሙ። ወምዝ ይትመየጥ ካህን መንገለ ንፍቅ እንዘ ያስተራክብ እዴሁ። ከዚህም በኋላ ሰራዊው ቄስ እጁን አመሳቅሎ ወደ ንፍቁ ይመለስ መከራ መቀበል አለብኝ ሲል አንድም እጁን ከንፍቁ ቄስ ጋር አገናኝቶ በሃይማኖት በምግባር አንድ እንደሆኑ ለማጠየቅ ነው። በአውስኦተ ቃል ለቃል እየተመላለሱ ወይበል ተዘከረኒ ኦ አቡየ ቀሲስ በጸሎትከ ቅድስት። አባቴ ክብርት በምትሆን በአንተ ጸሎት አስበኝ ይበል። ውእቱኒ ይሰጠዎ እንዘ ይብል እግዚአብሔር ይቀባለ ክህነትከ ወይቶከ መሥዋዕተከ ወቁርባነከ በብሩህ ገጽ። እሱም ከቀሳፊ መልአክ ይሰውርህ ከሾመ አይሻርህ መሥዋዕትህን ጸሎትህን በባለሟልነት ይቀበልልህ ብሎ ይመልስለት። ስመር እግዚኦ ከመ ታድኅነኒ አቤቱ ይቅር ትለይ ዘንድ ይቅር ማለቱን ውደድልኝ ብሎ ሰራዩ ቄስ ለንፍቁ ቄስ ለሰራዩ ቄስ ይጸልይለታል። 3 ጊዜ መሆኑ የሶስትነት ቃሉ አለመለወጡ የአንድነት ምሳሌ ነው። አንድም ጸሎት ከ3 ነውና መላልሶ መጸለይ እንዲገባ ለማጠየቅ፣ አንድም በሥጋው በደሙ ምክንያት አብ ወልድ መንፈስ ቅዱስ በአንድነት ያድሩብናልና። ወምዝ ይቁም ካህን ርቱዐ ሰፊሖ እዴሁ ወገጹ መንገለ ምስራቅ ወይበል በዐቢይ ቃል። ከዚህ በኋላ ቄሱ በሰፊሐ እድ ሆኖ እጆቹን ዘርግቶ ከወደ ኋላው ጥግ ደገፋ ከወደ ፊቱ መቋሚያ ምንኩስ ሳይሻ ቀጥ ብሎ ቆሞ ፊቱን ወደ ምስራቅ መልሶ አሰምቶ እንዲህ ይበል። ቄሱ ፊቱን ወደ ምስራቅ ዞሮ መቆሙ ጌታን ስለ ሕዝቡ እንዲለምንላቸው ለማጠየቅ ነው። ዲያቆኑ ወደ ምዕራብ ዞሮ መቆሙ ተንሱ ጸልዩ እያለ ሕዝቡን ሊያተጋቸው ነው። ቄሱ እንደሚጸልይላቸው ሊያስረዳቸው ነው። ቄሱና ዲያቆኑም ከጌታ መቃብር ለታዩት ለሁለቱ መላእክት አምሳል ናቸው። ወበከመ ነበሩ መላእክት በውስተ መቃብር ሀበ ነበረ ሥጋሁ ለእግዚእነ አሐዱ መንገለ ትራስ ወአሐዱ መንገለ ትርጋጽ ከማሁ ይቁም ካህን መንገለ ትራስ ወዲያቆን መንገለ ትርጋጽ ዘምሥዋዕ እንዲል። አሐዱ አብ ቅዱስ ከወልድ ከመንፈስ ቅዱስ ጋራ በባህሪ በሕልውና አንድ የሚሆን አብ ከተወላዲነት ከሰራጺነት ሕሩም ነው። ሕሩም አንተ ወሃሎከ አብ ቅዱስ እንዲል። አሐዱ ወልድ ቅዱስ
ከአብ ከመንፈስ ቅዱስ ጋር በባህሪ በሕልውና በአገዛዝ በመለኮት በፈቃድ አንድ የሚሆን ወልድ ከወላዲነት ከአስራጺነት ከሰራጺነት ሕሩም ነው። ሕሩም አንተ ወሃሎከ ወልድ ቅዱስ እንዲል አሐዱ ውእቱ መንፈስ ቅዱስ ከአብ ከወልድ ጋር በባህሪ በሕልውና አንድ የሚሆን መንፈስ ቅዱስም ከወላዲነት ከአስራጺነት ከተወላዲነት ሕሩም ነው። ሕሩም አንተ ወሃሎከ መንፈስ ቅዱስ እንዲል አንድም በአካል በስም ከወልድ ከመንፈስ ቅዱስ ልዩ የሚሆነው አብ በባህሪ በሕልውና አንድ ነው። በአካል በስም ከአብ ከመንፈስ ቅዱስ ልዩ የሚሆነው ወልድ በባህሪ በሕልውና አንድ ነው። አንድም በአካልና በስም ከወልድ ከመንፈስ ቅዱስ ልዩ የሚሆን አብ በባህሪ በሕልውና በአገዛዝ በመለኮት በፈቃድ አንድ ነው። በአካልና በስም ከአብ ከመንፈስ ቅዱስ ልዩ የሚሆነው ወልድም በባህሪ በሕልውና በአገዛዝ በመለኮት በፈቃድ አንድ ነው። በአካልና በስም ከአብ ከወልድ ልዩ የሚሆነው መንፈስ ቅዱስም በባህሪ በሕልውና በአገዛዝ በመለኮት አንድ ነው። አንድም በአካል በስም ከወልድ ከመንፈስ ቅዱስ ልዩ በባህሪ በሕልውና አንድ የሚሆነው አብ ወላዲ አስራጺ ነው። በአካል በስም ከአብ ከመንፈስ ቅዱስ ልዩ በባህሪ በሕልውና አንድ የሚሆነው ወልድ ተወላዲ ነው። በአካል በስም ከአብ ከወልድ ልዩ በባህሪ በሕልውና አንድ የሚሆነው መንፈስ ቅዱስም ሰራጺ ነው። ይበሉ ሕዝብ በአማን አብ ቅዱስ በአማን ወልድ ቅዱስ በአማን ውእቱ መንፈስ ቅዱስ ተሰጦን ይናገሩ። ንጹሕ ክቡር ጽኑ ልዩ የሚሆን አብ ወላዲ አስራጺ ነው። ንጹሕ ክቡር ጽኑ ልዩ የሚሆን ወልድም በእውነት ተወላዲ ነው። ንጹሕ ክቡር ጽኑ የሚሆን መንፈስ ቅዱስም በእውነት ሰራጺ ነው። ይበሉ ይካ ይበል ካህን ሰብህዎ ለእግዚአብሔር ኩልክሙ አሕዛብ ምእመናን ሁላችሁ እግዚአብሔርን አመስግኑት ይበል። ምእመናንን ስለ ብዛታቸው አሕዛብ ይላቸዋል እንጂ ያላመኑ ማለት አይደለም። ሕዝብ ያለውን ሲያበዛ ነው። ይበሉ ሕዝብ ወይሴብህዎ ኩሎሙ ሕዝብ ሕዝቡም እግዚአብሔርን እናመሰግናለን ይበሉ። ይካ ይበል ካህን እስመ ጸናት ምሕረቱ ላዕሌነ በሐሙስ ዕለት ወመንፈቃለ ዕለት ትወለድ ያላት ተስፋው በእኛ ጸንታለችና ምእመናን ሁላችሁ እግዚአብሔርን አመስግኑት። ጽድቁሰ ለእግዚአብሔር ይሄሉ ለዓለም ቸርነቱ ለዘላለም ጸንቶ ይኖራልና እግዚአብሔርን እናመሰግናለን ይበሉ። ይካ ይበል ካህን ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። ሃሌሉያ ስብሐት ለአብ ወወልድ ወመንፈስ ቅዱስ ሃሌሉያ በል። ሃሌሉያ ማለት ስብሐት ለቀዳማዊ ስብሐት ለዳህራዊ ማለት ነው። ቅድመ ዓለም ለነበሩ ዓለምን አሳልፈው ለሚኖሩ ለአብ ለወልድ ለመንፈስ ቅዱስ ክብር ምስጋና ይገባቸዋል። አንድም ይግባቸው ይበሉ ሕዝብ ከማሁ ሕዝቡም እንደዚሁ ይበሉ። ቅድመ ዓለም ለነበሩ ዓለምን አሳልፈው ለሚኖሩ ለአብ ለወልድ ለመንፈስ ቅዱስ ክብር ምስጋና ይግባቸው ይበሉ። ይዲ ይበል ዲያቆን ተንሶ ለጸሎት ዲያቆኑ ለጸሎት ተነሱ ይበል። ይበሉ ሕዝብ እግዚኦ ተሳለነ ሕዝቡም አቤቱ እዘንልን ራራልን ይቅር በለን ይበሉ። ይካ ይበል ካህን ሰላም ለኩልክሙ ቄሱም አስታረኳችሁ ይበል። ይበሉ ሕዝብ ምስለ መንፈስከ እንደ ይቅርታ እንደ ቸርነት ይደረግልን ይበሉ። ሰላም ለኩልክሙን ቄሱ በጌታ ተገብቶ ተናግሮታል። ተንሱ ለጸሎትን ማን ተናግሮታል ቢሉ አዳም ነው። በሐሙስ ዕለት ወንፈቃለ ዕለት ተወለድም ወለተ ወለትከ በ5 ቀን ተኩል ከልጅ ልጅ ተወልጄ አድንሃለሁ ያለውን ይዞ ሲቆጥር ኖሯል። ጌታ በዕለተ ዓርብ በመልዕልተ መስቀል ተሰቅሎ አባ አማሐጽን ነፍሴ ውስተ እዴከ ቅድስት ባለ ጊዜ የተነገረው ትንቢት የተቆጠረው ሱባኤ ደረሰ። አድንሃለሁ ብሎኝ ነበረ
ቀረ ይሆን እያለ ይህን ሲያወጣ ሲያወርድ ተንሱ ለጸሎት አላቸው። ነፍሳትም እግዚኦ ተሳሃለነ ብለዋል። ጌታ ወዲያው በአካለ ነፍስ ወርዶ ሰላም ለኩልክሙ ብሎ በሲኦል ብርሃነ መለኮቱን ነዛባት። ነፍሳትም ምስለ መንፈስከ ብለው ወጥተዋል። መልኩን ማየታቸው ልጅነት ሆኗቸዋል። የማነ እዴየ መጣውክዎሙ ወኮነቶሙ ጥምቀተ ይላል። አንድም ቀኝ እጁን ሰጥቷቸው ልጅነት አግኝተዋል። ወ